ዋልድባ የዋልድባ ገዳም የሚገኘው በሰሜን ተራራዎች ሰንሰለት እግር ስር ነው። የዋልድባ ገዳም የተመሰረተው በአራተኛው ምዕተ ዓመት እንደሆነ ሲያዝ የመጣ ትውፊታዊ ታሪክ ያስረዳል። የዋልድባን ገዳም ያደራጁና የተባይቶን ኑሮ ያጠናከሩ ቅዱስ አቡነ ሳሙኤል ዘዋልድባ ናቸው። እርሳቸውም በ14ኛው ማለቂያና በ15ኛው መጀመሪያ በአፄ ዳዊት 1365 እስከ 1395 በዋልድባ ኖረዋል። አንድ የመነኮሳት ቡድን ከደብረ ሊባኖስ ተንቀሳቅሶ ዋልድባ ደርሷል። የቡድኑም አባላት አባ ሙሴ፣ አባ አናንያ፣ አባ እስጢፋኖስ፣ አባ ገብረ መስቀልና አባ ገብረ ክርስቶስ የሚባሉ ነበሩ። እነዚህ የገዳሙን ኑሮ መልክ በመስጠት ቋሚና ዘላቂ ሥርዓት ሰርተዋል። እነርሱም እስከሄዱበት ጊዜ ድረስ የዋልድባ መነኮሳት እህል እየተመገቡ ይኖሩ ነበር። አባ ሙሴ ሌሎቹን መነኮሳት ሰብስበው ቢያማክሯቸው በጉዳዩ ስለተስማሙበት የመነኮሳቱ ምግብ ከዚያ ጊዜ ጀምሮ ቋርፍና ሙዝ በጨው ተቀቅሎ እንዲሆን ወሰኑ። ውሳኔያቸውንም ማኅበሩ ተቀበላቸው። ከዓለም ሰዎች ጋር ያለው ግንኙነትም በተቻለ መጠን ያነሰ እንዲሆን ተወስኗል። መሰረታዊ ተፈላጊ ዕቃዎችን እንደ ልብስና ጨው የመሳሰሉትን ለማግኘት አንድ መነኮስ ከገዳሙ ወጥቶ ወደ ዓለም ሰዎች ሄዶ ለመሰንበት የሚፈቀድለት 15 ቀን ብቻ ነበር። የመጀመሪያው አበምኔት አባ በኪሞስ የሚባሉ ነበሩ። እርሳቸው ወደ አፄ ዳዊት ሄደው 80 ጉልት አውጥተው ተመልሰዋል። ይህንኑም ማኅበሩን ሰብስበው ቢነግሯቸው ከፍተኛ ተቃውሞ አድርሶባቸዋል። ምክንያቱም እነርሱ ወደዚያ የገቡት ለሀብት ሳይሆን ለጽድቅ ስለሆነ አሻፈረን ብለው ጉልቱን ሳይቀበሉ ቀርተዋል። ስለዚህ ያንን ጉልት የአቡነ ሳሙኤል አጽም ላረፈበት ለደብረ አባይ ገዳም ሰጥተው በወንጌል ዘወርቅ አጽፈውታል። በአፄ ዘርዓ ያዕቆብ 1426 እስከ 1460 ዓመተ ምህረት የዋልድባ ገዳም ከአራቱ ጅረት መለስ እንዲሆን ተከልሎ ገዢ እንዳይገባ አራሽም እንዳይሰማራ ተከልክሏል። የአፄ ዘርዓ ያዕቆብ ልጅ አፄ በዕደ ማርያም 1460 እስከ 1470 ዓመተ ምህረት የበዓቱን ደንብ በማጠናከር ገዢዎች የገዳሙን ቦታ እንዳይደፍሩ ደንብ ሰርተዋል። ግራኝ ኢትዮጵያን በወረረ ጊዜ የዋልድባ ገዳም ከሁለት በኩል አደጋ ደርሶበታል። በአንድ በኩል የግራኝ ወታደሮች ሲያጠቁ፣ በሌላ በኩል ደግሞ የጠረፍ ነዋሪዎች አደጋ ጥለዋል። ያን ጊዜ የገዳሙ አበምኔት ዘወልደ ማርያም ይባሉ ነበር። እርሳቸው ከአደጋው የዳኑትን ጥቂት መነኮሳት ይዘው ተሰደዱ። ገዳሙ ግን ተመዘበረ፣ ተቃጠለ። አፄ ልብነ ድንግል በስደት ላይ እንዳሉ ወደ ገዳሙ መልእክተኛ ልከው ስለ መንግሥታቸው የወደፊት ዕድል ጠይቀው ነበር። እርሳቸው መንግሥታቸው እንደገና እንደሚቆምና ልጃቸው እንደሚነግስ፣ እሳቸው ግን የሞታቸው ጊዜ ስለተቃረበ ወደ ደብረ ዳሞ ሂደው እዚያ እንደሚያርፉ ተነግሯቸው ነበር ይባላል። እንደተባለውም አፄ ልብነ ድንግል በ1543 ዓመተ ምህረት በደብረ ዳሞ ላይ አርፈው እዚያው ተቀበሩ። ልጃቸው ገላውዴዎስ ነገሱ። የአባ ተስፋ ሐዋርያትን ትንቢት ንግሥት ሰብለ ወንጌል የአፄ ልብነ ድንግል ባለቤት ያውቁ ነበርና ነገሩን ለልጃቸው አጫውተው አባ ተስፋ ሐዋርያትን እንዲጠይቁ መልእክተኞችን ወደ ዋልድባ ገዳም ላኩ። ነገር ግን አባ ተስፋ ሐዋርያት ሞተው ስለነበር ከደቀ መዛሙርቶቻቸው ጥቂቶቹን ይዘው መልእክተኞቹ ተመለሱ። መነኮሳቱም ለገዳሙ መርጃ የሚሆን የ15 አገር ጉልት ተቀብለው ወደ ገዳማቸው ተመለሱ። ከዚህ በፊት እንዳደረጉት ሁሉ አሁንም መናንያኑ መነኮሳት ከነጋሲ የተሰጠውን ጉልት አንቀበልም አሉ። እንዲያውም ጉልቱን የተቀበሉትን መነኮሳት ወደ ገዳም አናስገባም ብለው ነበር። በኋላ ግን በገላጋይ ወደ ገዳም ለመግባት ችለዋል። አበምኔቱ አባ ወልደ ማርያም ከስደት ተመልሰው ገዳሙን ለጥቂት ዓመታት ካስተዳደሩ በኋላ አረፉ። እርሳቸውም ከሞቱ በኋላ
አባ ሚናስ ተተኩ። ከአባ ሚናስ በኋላ አባ ጰራቅሊጦስ አበምኔት ሆነው ተሹመዋል። እስከዚያ ጊዜ ድረስ ከዚህ በፊት እንዳየነው የመነኮሳቱ ምግብ ቋርፍ ነበር። በአባ ጰራቅሊጦስ ዘመን ብዙ የሙዝ ተክል ተተክሎ ያፈራው እየተቀቀለ መበላት ተጀመረ። ይህም ልማድ እስካሁን እንደቀጠለ ነው። ከዚህ በኋላ አባዲር የሚባሉ መነኮስ አበምኔት ሆነዋል። በዚህ ጊዜ ሳይሆን አልቀረም ዳግመኛ ጊዜ ገዳሙ የጠፋው። የዚህ መነሻው ምን እንደሆነ ተለይቶ አይታወቅም። መነኮሳቱ በሙሉ ተገድለዋል ወይም ተሰደዋል። ታቦት አጣኝ አንድ መነኩሴ እንኳን አልቀረም። ቦታው ምድረ በዳ ሆኖ ለ7 ዓመታት ቆየ። ከዚህ በኋላ አባ ወልደ ማርያም የሚባሉ መነኮስ ከደብረ ሊባኖስ ሄደው ታቦት እያጠኑ ተቀመጡ። እየቆየም ሌሎች መናንያን መሰባሰብ ጀመሩ። ገዳሙ የቀድሞ መልኩን እያገኘ ሄደ። አባ ወልደ ማርያም አበምኔት ሆነው ያስተዳድሩ ጀመር። በአሁኑ ወቅት ዋልድባ አያሌ መነኮሳት የሚኖሩበት ታላቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ነው። ከዚህ ገዳም ብዙሃን የቤተክርስቲያን መሪዎች ተገኝተዋል። ገዳሙ ጥንታዊና ታሪካዊ በመሆኑ ብዙ ሰዎች በየቀኑ ይጎበኙታል። ይህ ገዳም ሊጠበቅና ድጋፍ ሊደረግለት የሚገባው ነው። የጻድቁ የአቡነ ሳሙኤል በረከት ከሁላችን ጋር ይሁን።